ሌላ ፕላትፎርም አምጥቶ እዚህ ጋር ማስተዋወቅ አይቻልም። ይሄ ማስተዋወቂያ ቦታ አይደለም፣ ማስተዋወቂያ የምንለጥፍበት ቦታ አይደለም። ወዲያው ነው እስከ መጨረሻው ድረስ ዳግመኛ እንዳትመለሱ የምትታገዱት። የሆነ ሰው መጥቶ እናንተ ዛሬ እዚህ ጋር እንደገባችሁ ቅድም አቤል ሲላችሁ ነበር፣ እኔ በብዛት አልሄድበትም። የሆነ ሰው መጥቶ እዚህ ጋር እየሰራችሁ እያለ ልክ ሀላን የሚመስል አለና እንሂድ። ቅድም አቤል በደንብ ብሏቸዋል። ሀላን ከመሰለ ሀላ አለ አይደል እዚህ ጋር ሌላ ጋር የምትሰራለህ። አንዳንዶቹ ደግሞ ከሀላ የተሻለ አለ ይሏቸዋል። በጀስት አለ ብለው ነው የወሰዷችሁ። ስትሄዱ የተሻለ ነገር የለም፣ ምንም ከሀላ የተሻለ ነገር የለም። ሜቢ ቴሌግራም ላይ ያላችሁ ሰዎች የሆነ ጽሁፍ አይታችኋል። ጠብቁ ምን አይነት ነገር እንደሚጀመር ታያላችሁ። ጉድ ትላላችሁ። ጉድ ነው የምትሉት። ጀስት እዚህ ማውራት ስላልፈለኩ ነው። ሲመጣ ታዩታላችሁ ራሳችሁ። ስለዚህ ሀላን የሚያህል የለም። እኔ ሀላ ከእንትና ይበልጣል ብዬ ሌሎቹን ለማንቋሸሽ አይደለም። የተመቸው የፈለገው ቦታ መሄድ ይችላል። እኔ ኢትዮጵያዊ ስለሆንኩ ሱዳንን ማጥላላት አልችልም። በእርግጥ ሱዳን ደስ አትለኝም፣ ህዝቦቿንም ልጣላ እችላለሁ። ግን ደግሞ ምን አገባኝ? እነሱ በቤታቸው ነኝ በቤቴ ምን ያገናኘናል? ከተመቻቸው ወደ ኢትዮጵያ ይመጣሉ። እኔ ከተመቸኝ ከተቀበሉኝ ወደ እነሱ ሄዳለሁ። የመጣችሁበት ቦታ ላይ ጠንክራችሁ ውጤታማ ሁኑ። እዚህ ጋር ሳታቅ ገንዘብ ታገኛለህ ብለህ መጥተህ እና ደግሞ ሌላ ቦታ እንሂድ ሲል እዛ ጋርም ትሄዳለህ፣ እዛ ጋርም ሲል እዛ ጋርም ትሄዳለህ። ቅድም ሲጀምር ሀላይ መጀመሪያችሁ የሆነ ሰዎች የታደላችሁ ናችሁ ያልኩት ለዛ ነው። በቃ ጥሩ መምህር ካገኛችሁ፣ ጥሩ የሚቀርጻችሁ ሰው ካገኛችሁ ጥሩ ሰራተኛ ትሆናላችሁ። ልክ እንደ ሚስተር አቤል ምንም የሚያውቀው ጉዳይ አልነበረም እሱ። እዛም መርገጥ የለመደ ሰው ግን ችግር ነው። እንዲሁ እንደ ሲዞር ነው የሚከርመው ማለት ነው። ስለዚህ እነኚህን ህጎች ወንድማችን ተግባራዊ የምትሰራ ከሆነ ሀላ ላይ በጣም ብዙ ገንዘብ ማግኘት ይችላል። አገኛለሁ በስንት ቀን አገኛለሁ የሚባል ጥያቄ የምታነሱ ከሆነ ደግሞ እንደ ስራችሁ ነው። ለምሳሌ አንድ ሰው ሱፐርማርኬት ከፍቶ የሆነ ኪዮስክም ሱቅም የሆነ ነገር ከፍቶ ወይ ምግብ ቤት፣ ሻይ ቤት፣ ሬስቶራንት ሊሆን ይችላል፣ ሆቴልም ሊሆን ይችላል። ዛሬ ከፍቶ ወሩን ሙሉ ዘግቶት ከሰርኩ ቢል በማን ነው ታዲያ? እኔ ሄጄ ከፍቼ ያልሰራለት እና ያ ሰውዬ ሊያተርፍም ሊከስር የሚችለው እንደ ሰውዬው አሰራር ነው አይደለም? አንድ ነጋዴ ትርፍ ሊያተርፍ የሚችለው እንዳሰራሩ ነው። እናንተም ሀላ ላይ የምታገኙት እንዳሰራራችሁ ነው። ምን ሀላ አገኛለሁም አንተ ነህ የምትወስነው፣ እኔ አላውቅም። እንዳንተ አሰራር ነው። በአሰራር በአንተ ፖቴንሻል አቅም ነው የሚሰጥህ። እኔ 100 ብር ታገኛለህ ብለህ አንተ 100 ሺህ ብር ልታገኝ ትችላለህ። እኔ 100 ብር ነው ያገኘሁት። 100 ብር ታገኛለህ ብዬ ካመጣው አንተ ከኔ በላይ በደንብ የምትሰራው ከሆነ 100 ሺህ ብር ሚሊዮንስ ማግኘት ይከለክልሃል። በስንት ቀን አገኛለሁ እናንተ ናችሁ የምትወስኑት፣ እኔ አይደለሁም። ባለቤቱ ነው የሚወስነው ማለት ነው። ስለዚህ በደንብ እንደዚህ ከኤጀንቶቻችሁ ጋር ተማክራችሁ የምትሰሩ ከሆነ ክፉ የሚሏችሁን ሰዎች ከስራችሁ የምታርቁ ከሆነ በደንብ ውጤታማ መሆን ይቻላል። የቴሌብር ኮይን ለሀላ ይሆናል ወይ? ቴሌብር ኮይን አለው እንዴ? እኔ አላውቅም። ሰዎች አይሆንም፣ ጀስት አይሆንም። በቃ ቴሌብር ኮይን ይኑራ አይኑራ አላውቅም፣ ግን አይሆንም። ጥያቄ ያላችሁ ሰዎች ይሰማል? ጥያቄውን ብቻ ጥያቄውን ያው አንደኛው ጥያቄ መጀመሪያ አንድ ሰው ለምሳሌ አንድ ቀን ኤክስቼንጅ ወይም ትራንዛክሽኑ 2 ሚሊዮን 1 ሚሊዮን 3 ሚሊዮንም 500ም ያው እንደየአቅሙ ያደርጋል። ከዛ ማታ የተወሰነ ሰዓት ሲዝኑ ነው መሰለኝና ይቀንሳል። ግን ከዛ በተረፈ ኦቨር የሚጨምረው ለምንድን ነው? አንድ እሱ ሲዝን አለው ተብሏል ከዚህ በፊት። አሁንም አላቋረጠም። ያው ለምሳሌ በእኔ ላይም በሌሎች ላይም ሲቀጥል ኤጀንት ሆኖ አንድ ሰው ለምሳሌ አንድ ሰው ዲ ላይ ሆኖ ከኤጀንቱ ከሱ ስር ካለው ሰው አንድ ጊዜ ብቻ ነው ኮሚሽን የሚያገኘው። ሲ ላይ ከገባ ቀድሞ የሚገባው እሱ ነው፣ ኤጀንት ሆኖ 8% ነው የሚያገኘው። ሲ ላይ ሆኖ 8%፣ ዲ ላይ ሆኖ ግን የሚያገኘው 2400 ነው። ሲ ላይ ከሆነ ስንት ነው? ቢ ላይ ከሆነ ስንት ነው? ኤ ላይ ከሆነ ስንት ነው? ኤስ ላይ ከሆነ ስንት ነው? ማብራሪያ ይሰጠን ስለተባለ እኔ አሁን
ይሄ እንደዚህ ነው ብዬ ለማብራራት ስለከበደኝ ከእናንተ ለመስባት ስለፈለኩኝ ዲላ ሆኖ 2400 ነው። ሶስተኛ ጥያቄ አለ። ሲገባ ስንት ያገኛል? ሶስተኛ ጥያቄ አለ። ይሄ ነው ጥያቄ። ሲቀጥል አለኝ ሶስተኛ ጥያቄ። እሺ ሶስተኛ ጥያቄ አለኝ። ብዙ ፕላትፎርሞች የመጡ ናቸው። ያው ቅድሚያ ለእናንተ ነው። እናንተ ታላችሁ በዋትስአፕ ምናምን አወራቸዋል አድሚኖቹ። ያው ክሬት ያደረገው አካልም ይሄ እንደዚህ ነው ይባላል። ያው ብዙ ሰው ያው እኛ ጥቅም ሲባል ኢትዮጵያውያኖች እዚህም እንሮጣለን። ሳንሰራ የምናገኘው ነገር እንደሌለ እናውቃለን። ሳይሰራ የሚገኝ ነገር የለምና እንደገባ ይሄን ያለ ዶላር ታወጣለህ፣ ይሄን ያለ ኮይን አለ፣ ይሄን ያለ እንደዚህ ይባላልና ብዙ ልጆች ይሄዳሉ። ሄዶም እየተመለሱም አሉ አይተው። ሲቀጥልም ደግሞ ከኛም ከዚህ ከኋላ ወደዛ የወሰዱ ልጆችም አሉ፣ ይወስዳሉ። ያው ጥሩ ነገር ይገኛል ሲባል እኛ ኢትዮጵያውያኖች እንሮጣለን። ይሄዱም አሉ የተመለሱም አሉና እነዛ የሚወስዱት አካላት የወሰዱት ምን አይነት እርምጃ ተወሰደባቸው? እንዴት አይነት እርምጃ ይወሰድባቸዋል ወደፊቱ? እሺ ያው ይሄ ነው። ሁለት ጥያቄና አንድ ማብራሪያ። የመጀመሪያው ጥያቄ ማታ ይቀንሳል 3 ሰዓት ላይ ሲዝን አለው ተብለን ነበር። ድጋሜ ሁለተኛም ሶስተኛም ይቀንሳል። 3 ሰዓት ተኩል ሲሆን ይቀንሳል፣ 4 ሰዓትም ይቀንሳል፣ 6 ሰዓትም ሲሆን ይቀንሳል። 3 የሚቀንስባቸው ሰዎች አሉ። ይሄ ጉዳይ የመጀመሪያውን እንዴት ነው የሚቀንሰው? መጀመሪያ እንዴት ነው የሚቀንሰው? መቀነስ ስላለበት ነው የሚቀንሰው። ለምንድን ነው የሚቀንሰው ካላችሁኝ ደግሞ ራት በልተሃል፣ እኔም በልቻለሁ፣ ወይ ምግብ በልተናል። እኔ ያለሁበት ሀገር አለ፣ አንተ ያለህበት ሀገር አለ። ምናልባት ልንለያይ እንችላለን፣ ከኢትዮጵያ ውጭ ያሉ ሰዎች ስላሉ ነው ብዙዎቹ። ብቻ ሳይሆን ቁርስ ሁሉም በየቦታ ይበላል። ከበላም በኋላ ይርበናል አይደለ? ለምንድን ነው የሚርበን? መራብ ስላለበት ተፈጥሯዊ ስለሆነ ነው። የሚቀንሰውም እንደዛ ነው። ስለሚርብህ ሚውት አድርገው ትሄዳ። ስለሚርብህ ትበላለህ፣ ለመብላት ደግሞ ትሰራለህ። ካልሰራህ አትበላም፣ ካልበላህ ትሞታለህ። እዚህም ጋር የሚቀንሰው እንድትሰራ ነው። ካልሰራ ይርበዋል፣ ይቀንሳል። የምትሰራው ገንዘብ ለማግኘት ነው። ካልሰራ ይቀንሳል። ከቀነሰ ገንዘብ ታጣለህ፣ ወደኋላ እየተመለስክ ነው። መጨረሻ ላይም ደግሞ እንደዛው ዝም ካልከው ይሞታል፣ ወደ ዜሮ ይመለሳል ማለት ነው። መቀነስ ስላለበት ነው። ምክንያቱም የማይቀንስ ከሆነ አትሰራማ። ዛሬ የሰራው ዛሬ የበላኸው የዛሬ ዓመት የሚሆኑ ከሆነ ምን አስለፈልፈኝ እዚህ ጋር። አብዛኛው ሰው እኮ ሆዱን ካሸነፈ በኋላ ነው ቅንጦት ነገር የሚያምረው። መጀመሪያ ሆዳችንን ነው ለመሸነፍ የምንሄደው። በዛው ይቀንሳል፣ መቀነስ ስላለበት ማለት ነው። ለምንድን ነው የሚቀንሰው? መቀነስ ስላለበት ይቀንሳል። ግን የአንዳንዶቹ አቀነስ ደግሞ በጣም ኤክስትራ፣ በጣም ትልልቅ የሚቀንስባቸዋል። ለየት ያለ አንዱ 50 ሺህ ይቀንስበታል፣ አንዱ 500 ሺህ ይቀንስበታል፣ አንዱ 5 ሚሊዮን ይቀንስበታል፣ 50 ሚሊዮን የሚቀንስበት ሰውም አለ እንደዛው። ለምንድን ነው ይሄን ያህል የሚቀንሰው ስንል መጀመሪያ እንዴት ጨመረ የሚለውን እንዴት ነው የቶታል ሆስት ፖይንታችሁ ወይንም ኤጀንሲ ሌቭላችሁ ቶታል ሆስት ፖይንታችሁ እንዴት ነው የጨመረው ስንል ብዙ ትራንዛክሽን ሲኖር ብዙ ይጨምራል። ይሄ ማለት ዛሬ 5 ትራንዛክሽን ካረግ ይጨመራልህ። ዛሬ 5 እንጀራ ከበላ ሆድ ጠግቧል። ነገም በትንሹ 5 እንጀራ ነው የሚጠብቅ። ዛሬ 5 እንጀራ የለመደ ሆድ ነገ አንድ ብትሰጡት አይሰማችሁም። በሰፊው ያስለምድሃል ብራዘር፣ በሰፊው ያስለምድሃል። ኢቭን 5ቱን እንጀራ በአንድ 5 እንጀራ መብላት የለመደ ሰው ሆድ አንድ እንጀራ መብላት ይችላል፣ ግን አይጠግብም። ሰቀቀን ነው የሚሆንበት። በአንድ እንጀራ ለመጥገብ ደግሞ ያችን አንድ እንጀራ ላይ እንዲጠግብ ብዙ መላመድ አለበት። በአንድ እንጀራ ለመጥገብ መላመድ አለበት። እዚህ ጋርም እንደዚህ አይነት ነገር አለ፣ በምሳሌ ሰጣችሁ ማለት ነው። ስለዚህ ብዙ ስትሰሩ ብዙ ይጨምራል። በጣም በብዙ ደግሞ ለየት ያለው አቀናስ ደግሞ የሚቀንሰው ጭራሹኑ ትራንዛክሽን ታቆማላችሁ ስላችሁ
ባስለመዳችሁት ልክ እየሄዳችሁ አይደለም። ዛሬ 5 ካረክ ነገ 5 ታደርጋለህ፣ ተነገ ወዲያ 5 ታደርጋለህ ማለት አይደለም። ሰው አንተ እየጨመርክ ነው የምትሄደው፣ ህዝብ እየጨመረ ነው የሚሄደው፣ ትራንዛክሽኖች እየጨመሩ ነው የሚሄደው፣ ቀንም እየጨመረ ነው የሚሄደው። እንደዛው ብዙ ትራንዛክሽን ማድረግ አለባችሁ። በዚህ ጉባኤ ላይ በጣም ይጨምራል። ሲቀንስ ደግሞ እነኚህ ነገሮች ከቀሩበት ይቀንሳል። ይሄ ጉዳይ ማለት ነው ይቀንሳል። ለምንድነው አንዴ ቀንሷል? ለምንድነው 3 ሰዓት ከቀነሰ 3 ተኩል ከቀነሰ በኋላ 4 ሰዓት ላይ ስለምንድነው የሚቀንሰው? 5 ሰዓት ላይ ይቀንሳል፣ ከዛ 6 ሰዓት ላይ የሚደግም ይችላል። ለምንድነው? አልበቃውማ። ይሄ የሚያሳየው የኛ መሞት ነው፣ ወይንም በጣም ትራንዛክሽናችን በጣም መውረዱን ያሳየናል። ለምሳሌ አሁን ቀንሷል፣ አሁንም አልበቃውም። እኔ አሁን በልቼ እኮ አሁን የሚርባ አሁን 5 እንጀራ የሚበላ ሰው አሁን 1 እንጀራ ብትሰጠው 1 እንጀራዋን ጨርሷታል፣ ትንሽ አስታክሶለታል። ግን ቀጥሎም ደግሞ ወደ ራበኝ ይላል ይመጣል። ለምን አልሰጠኸውም? የሚፈልገውን ነገር ትንሽ ቆይቶ ምራበኝ ይላል፣ ከዛም ራበኝ ይላል። እዛ ጋር ሲሄድ ጀስት 2 ጊዜ የሚቀንስባችሁ ሲቀንስ ወይ 3 ጊዜም ከቀነሰባችሁ ምንድነው የሚያሳየው? ይሄ ጉዳይ የእናንተን በጣም የመውረድ ጉዳይ ነው የሚያሳየው። ሁላችሁ ይቀንስባችሁ። እስከዛሬ አንድ ጊዜ ብቻ የሚቀንስበት ሰው አለ እዚህ ውስጥ? ላመስገን አለ? ላመስገን አንዴ የሚቀንስበት አሁን ካለ 2ኛ 3ኛ ይቀንስም እሱ። ለምን? እንደ ስራችሁ ማለት ነው። እነሲስ አሉ አይደለ? እነ ኪንግ ሲስም አለ ይመስለኛል፣ ይኖራል ይመስለኛል። ኪንግ ሲስም አንዴ የሚቀንስበት ለምን? ስራው ማለት ነው። እንደ ስራው ነው። እዚህ ኪንግ ሲስ ስራችሁ ቢጫ ፋሚሊ ላይ አይደለም አደራችሁ፣ እንደ ስራው ነው። አንተ 2 ከቀነሰብህ እንደ ስራ ነው፣ አንዴ ከቀነሰብህ እንደ ስራ ነው። ኢቭን 3 ሰዓት ተኩል ሲሆን ቀንሶ 4 ሰዓት 5 ሰዓት ሲሆን ወይ 6 ሰዓት ሲሆን የሚመልስለት ሰውም አለ። 3 ሰዓት ተኩል ሲሆን ይቀንሳል፣ 6 ሰዓት ሲሆን የሚመልስለት ሰው አለ። ከቀነሰው ላይ ትንሽ ወስዶ ወይ ሙሉ ለሙሉ የሚመልስላቸው ሰዎች አሉ። ለምን? እንደ ስራቸው። ይሄ የሚያሳየው ቴዳ ምንድነው? የኛ መሞት ነው ማለት ነው። በቃ በጣም መሞታችን ነው። ለምን ይቀንሳል? እንዴት ይቀንሳል? ባለፈው ብያችኋለሁ። የዚህን ትራንዛክሽን በዚህ ተሰርቶ ይቀንሳል። ያንን ኮታውን ካላሟላ ደግሞ አሁንም ቀንሶ በኋላም ይጠብቃል፣ ይወስዳል። አልበቃኝም። በዛው ነው የመጀመሪያው የሚቀንሰው። ከዚሁ ጋር ያይዤ ሁለተኛውን ዘልዬ ሁለተኛው መጨረሻ ጥያቄ ላድርገው። ከዚሁ ጋር ዘልዬ ሰዎች ወደ ሌላ ፕላትፎርም ሄዳሉ። እዚህ ጋር መጥተው የሚረብሹም አሉ። ቅድም አቤል በሰፊው አብራርቷል ስለዚህ ጉዳይ ላይ። እዚህ ጋር መጥተው ምንድነው የሚሏችሁ? የተሻለ ነገር አለ ነው። ሰዎች እኔ የተሻለ ነገር አላየሁም እስከዛሬ። ይኸውላችሁ 1 አመት አልፎናል እኔ ከገባው እዚህ ፕላትፎርም ላይ። እዚህ ጋር ካላችሁት ውስጥ አይ ቲንክ የመጀመሪያ የገባሁት እኔ ነኝ ይመስለኛል። ኤላ ካለ ኤላ ከኔ ቀድሞኛል፣ ካሌለ እኔ ነኝ የመጀመሪያ የገባሁት። እኔ ስገባ ከኔ ፓራላል የገቡ በጣም ብዙ ኤጀንቶች አሉ። በጣም ጎበዝ የተባሉ የስራ ልምድ እንዳላቸው ተብሎ ይመጡ መተን እዚህ ጀምረን እኔ እስከዛሬ ያለው እነሱ የሉ። ለምንድን ነው ያሉት? ሐላ መጣ። ሐላ ላይ ደህና እየተንቀሳቀሱ እያሉ ወዴት ሄዱ መሰላችሁ? ሐላ ላይ እየሰራን እያለን ደህና በጣም እየሄዱ እያሉ ዚም የሚባል መጣሉ። ዝምባም አድርጎ ለቀቃቸው። ሂያ የሚባል መጣሉ። አህያ አድርጎ ለቀቃቸው። ዮስታር ሚል መጣ ብለው ሄዱ። እዛ ጋርም እንደዛው። ከዛ ቀጠሉ። ቪፕሌይ የሚባል መጣሉ። እዛም እንደዛው ድራሻቸው። ከዛ ቀጠሉ። ታላ ቲቪ የሚባላሉ። እዛም እንደዛው። ብቻ በየቦታው እየሄዱ ጉድ ይሆናሉ። እንደዛውም አልቆም። አያችሁ፣ እነሱ እስከዛሬ የሉም፣ እኛ እስከዛሬ ያለን እዚህ ጋር ትልቅ ጥቅም እያገኘን አለን። እነሱ ግን የሉም። ያ ሰው የኛ ሰዎች በጣም ፖቴንሻል በጣም ያላችሁ በጣም ከብዙ ሰዎች ታውቁ ኔትወርክ ያላችሁ ሰዎች ከዚህ ጋር ሰውን መጀመሪያ እዚህ ጋር ይሆናል ብለው አመጡት። መጣ። ከዛ ደግሞ ወደ ሚስተር ኤክስ ጋር ወሰዱት። ሚስተር ኤክስ ጋርም ያ ሰው ውጤታማ አልሆነም፣ ተባረሩ። ከዛ ወደ ሚስተር ዋይ ወሰዱት። ወደ ሚስተር ዋይም ይሄ እኮ ከእንደው ሰዎች በጣም ሩሩን ይከተላል። መሪ ካገኘ ይከተላል። ትንሽ ብቻ አፍንቃ ፈቀላጤ ይሆንለት። ከዛ ደግሞ ወደ ሚስተር ዜድ ጋር ሄዱ። ከሚስተር ዜድ ጋር አልሄደም። እንደዚሁ ሲባክኑ ብሎ አሁን መጨረሻቸው ግማሾቹ ይሄ ነገር እንደዚህ አይነት ስራ ጭራሹ አይከፍልም፣ እንደዚህ አይነት ስራ አይከፍልም ብለው
ከዚህ ዓለም የወጡ ሰዎች በጣም ብዙ አውቃለሁ። በጣም ትልልቅ አቅም ያላቸው ሰዎች አያችሁ፣ በመዞር አይደለም ከኋላ የተሻለ ነው ብለው ነው የወሰዷችሁ። ምን አርጎ አበረራችሁ? አዋርዶ በጣም ብዙ 18 የሚሆን አዋርዶ አበረራቸዋል። አሁንም እነኛ ሰዎች አልቆሙም። አሁንም ኢቭን የኔ ልጆች የነበሩ ይሄዱ አሉ። እኔም አውቀው እዚህም ሄዱ፣ የስታር ሄዱ፣ ሂያ ሄዱ፣ ቪፕሌ ሄዱ። ከዛ ተመልሰው ሱቫ ይላሉ፣ ከዛ ታካ ይላሉ። በቃ ታካ ደግሞ ምርጥ ነው እያሉ ነበረ። ከታካ ላይ ደግሞ ወደ ታላ ሄዱ። አሁን ደግሞ ወደ ቴሉ ሄዳሉ። ከዛ ይቀጥላሉ። መቼ ነው የሚሰሩት እነኚህ ሰዎች? እናንተንም እንደዚሁ ነው የሚያንከራትቷችሁ ሰዎች፣ እንደዚሁ ነው የሚያንከራትቷችሁ። የመጀመሪያው ጉዳይ ለመስራት ከፈለጋችሁ ሰዎች አንድ ቦታ ቁጭ በሉ። በቃ ሁለት እግር ስላላችሁ ለዛፍ እንዴት ነው የምትወጡት? ሁለት እግር አለኝ ተብሎ ሁለቱ ዛፍ ይወጣል? አይቻልም። ለምሳሌ እኔ ብዙ ቲም አለኝ። እኔ ባልገኝም የኔን ቦታ ሸፍነው ከኔ በላይ ጂኒየስ የሆኑ እኔን የሚያስንቁ ሰዎች እኔ ቲም ውስጥ አሉ። እኔን የማይፈልጉ በማስተማርም በእያንዳንዱ ነገር እኔ እኮ እነሱ ላይ ጥዬ ሌላ ቦታ ሄጄ መስራት እችላለሁ። አልችልም? እኔ እችላለሁ እንደናንተ አስተሳሰብ። ያም ይመጣና ይፋጎን ለጎን እኮ እቺ ነገር ብትሞክሪያት ይለኛል። አይደለም እዛ ጋር ልሄድ እናንተ ማስተዳደሩም ሰዎች ስቃይ ነው። አንዳንድ ቀን ምርር ብሎኝ ሙሉበት ቀን አለ። ምርር የምታረጉኝም ቀን አለ። ምርር የምልበት ማለት ነው። አንዱ ሌላ ችግር ይዞ ይመጣል። አንዱ ሌላ ችግር፣ አንዱ ደግሞ ሌላ ነገር አጥፍቶ ይመጣል። አንዱ ተባረርኩ ይላል። ለምን ተባረርክ ስለው ምንም አላውቅም ይለኛል። ከዛ ዳታውን ቼክ ስናደርግ በራሱ ጥፋት ይሄ ማነው ስንለው አይ እኔ እኮ እንደዚህ ሌላ ሰበብ ይፈጥራል እና ምን እናድርግኛ? በመጀመሪያ አትሂዱ። በቃ ቁጭ ብላችሁ ስሩ። ከኋላ የተሻለ የለም። ከኋላ የተሻለ ፕላትፎርም የለም። ከኋላ የተሻለ አለ ብለው የሚዘፍኑ ሰዎች አሉ አይደለ? ታውቃላችሁ ሁላችሁ። አከሌ እኮ ከኋላ ይሻላል ብለው የሚዘፍኑ ሰዎች አሉ። እስኪ ከነገ ጀምሮ እነኛ ሰዎች ምን እንደሚውጣቸው እናያለን። ብቻ ይሄ ሳምንት በዚህ ሳምንት ውስጥ እነኛ ሰዎች የት እንደሚገቡ ምን እንደሚውጣቸው ፈጣሪ ያሳየናል። ተመልሶ ወደዚህ ሲመጣ ደግሞ ከዚህም ተባሯል። አሁን ወደ እሱ ጥያቄ ልምጣ። ምንድነው የተቀጡትስ? ምንድነው የሚቀጡትስ የሚለው ሰዎች ከትላንትና ጠዋት ጀምሮ ነው የማየው ነገር ደስ አላለኝ። እውነቱን ስነግራችሁ ለሲኒየሮቹ በደንብ ነግሬያለሁ፣ ለኤስኤሶቹ ማለት ነው። በዚህ ጉዳይ እኔ ከእንቅልፌ ቶሎ አልነሳም። ልክ ከእንቅልፌ ስነሳ አጥፍቼ ነው የምተኛው። ልክ ስከፍተው የማየው ቴክስት የማይሆን ነገር ነው። አይነኬ የተባለው ሰውዬ ተገርስቷል። ሰዎች የለም፣ ምንም ዲክታተር እዚህ ላይ የለም። አይነኬ የምትሉት ሰው ተባሯል እንዴ? ምክንያቱም ምን አሁን የአቤል መባረር፣ አቤል የኔ ልጅ አይደለም። ተውት፣ ስለ አቤል አላወራም፣ ይቅርታ። አቤል የኛ ቲም ስለሆነ ፊሽን ታውቃላችሁ። የልጅ ፊሽ መባረር እኔን ያገባኛል፣ የኔ ቲምም ባይሆን ያገባኛል። ልጅ ፊሽ ለምን ተባረረ ብዬ እጠይቃለሁ። እሱም ለምን ተባረረ ብሎ ይጠይቃል፣ ያገባዋል ስለኔ መባረር። ለምን? የአንዳችን መኖር ለአንዳችን ስለሚጠቅመን፣ የእሱ መኖር ለእኔ ይጠቅመኛል፣ የኔ መኖር ለእሱ ይጠቅመዋል። እኛ በደንብ እናውቃለን በዚህ ጉዳይ ላይ። ለምን እንደዚህ ነገር ሆኜ ብዬ ስጠይቃለሁ እያንዳንዷን። ልጆቹ ደግሞ ይልኩልኛል ከየት እንደምታገ ለስራ የላችሁም እንደዚህ አይነት ነገር ለመላክ አንደኛ ለምን ብዬ ስጠይቅ ይኸው በዚህ ጉዳይ ይሉኛል። እንግዲህ የሚታየው ነገር አንዳንዴ ጊዜ ከሆኑ ሰዎች የማይጠበቅ ነገር ያደርጋሉ። እናንተም በዘንደዛ ጉዳይ ስትገኙ ወደ 7ኛ ሰማይ ይልኳችኋል። መቼም ላትመለስ ፐርማነንት ባን። አሁን ሰዎች እኔ አሁን ስለዛ ጉዳይ በደንብ ጠልቄ ለማውራት ግን አሁን እንደዚህ እዚህ ጋር በጣም ትልቅ ፖቴንሻል የነበራቸው ሰዎች ወደ ሌላ አዲስ ነገር መጣ ብለው ሄደው ከዚህ ጋር ህዝቡን የሚሰበስቡ ሰዎች በዚህ ሳምንት ነገ ተነገ ወዲያ የሚሰሙት ነገር እኔ እንጃ፣ እኔ ፓራላይዝ የሚያደርጋቸው ሲመስለኝ አላውቅም። ስለዚህ ቅጣታቸው ምንድነው? ፐርማነንት ባን ነው የሚደረጉት። ፐርማነንትሊ ባን፣ በቅጣትም በምንም በሽምግልና የማትመለስበት ወይ ነው። በጣም አምርረዋል። ማስታወቂያ አይቻልም። ማስታወቂያ ከፈለክ ማስታወቂያ ፕሮሞት ከፍለ የሚሰሩ ለቲክታክ ላይ አሉ። በጣም ብዙ ታዋቂ የሆኑ ለነሱ ክፈላቸው ይሰሩልሃል። በዛ ወይ መስራት ትችላላችሁ። ማስታወቂያ እዚህ ጋር የማስታወቂያ ቦታ ሳይሆን የስራ ቦታ ነው። በማስታወቂያ ቦታ የለም። ወይንም ፕላትፎርሙ የማስታወቂያ ነገር አይሰራም እዚህ ጋር
ፕሮሞሽን ቦታ ዳሽቦርድ የለውም። ወይንም የፕሮሞሽን ኤጀንት ነው የሚሰሩም የሉም እዚህ ጋር አይቻልም። ስለዚህ ፐርማነንት ባን ነው እየተደረጉ ያሉት። ምናልባት እናንተ ትንንሽ ልጆችን ይሆናል ሌቦች አሉ ምናምን ትንንሽ ልጆችን ይሆናል የምታዩት። አይነክ የተባሉ ሰዎች የሉም። እኔ ያለው ውስጥ ግን የለም ብሏል አንደኛው። ሌላኛው ጉዳይ ስለ ኮሚሽን ሁለተኛው ጥያቄ ነበረ። ሶስተኛው ጋር ያለው ኮሚሽን አንድ ሰው ኤጀንት ነው። ኤጀንት ሆኖ አንድ ሰው ኤጀንት ሲሆን 4% ኮሚሽን ያገኛል። በዚህ ፕላትፎርም ህግ 4% ኮሚሽን የሚያገኘው ኤጀንት የሆነ ሰው ከማን ነው? ከሱ በታች ካሉ ሰዎች። አንድ ሰው 4% ኤጀንት ከሆነ ከሱ በታች ከ4% በታች የለም። 3% 2% እዚህ ላይ የለም። 1%ም የለም። ትንሹ 4% ነው። ከ4% በታች ያለው ሆስት ነው። ከሆስት ላይ ሙሉ 4%ን ያገኛል። አንድ ሰው ኤጀንት ከሆነበት ደግሞ ይሄም 4% ነው፣ ያም 4% ነው። እኩል ሌቭል ላይ ሰዎች ካሉ አባት ለምሳሌ እኔ ዛሬ ኤጀንት ሆንኩ፣ ዛሬ ተሄዳና መጣሁት አስተምሬው ሰውን ለማጣ ስለማፈልግ ኤጀንት አደርገዋለሁ። ኤጀንት ሳደርገው በእኔ ስር እኔም 4% ነኝ፣ እሱም 4% ነው። ከእኔ ጥቅም አገኝ፣ ትራንዛክሽኑን ግን አገኛለሁ። ትራንዛክሽን የሚባለው ቅድም ቶታል ሆስት ፖይንታችሁ መጀመሪያው ጥያቄ ግማሾቻችን ጨመረብን፣ ግማሾቻችን ይቀንሳል፣ ሁለቴም ይቀንስብናል ያለው ነው አዳዲሶች። ስለዚህ ያ ጉዳይ ላይ ቶታል ሆስት ፖይንቱ ማነው ትራንዛክሽኑ ግን ይገባለታል ማለት ነው። ትራንዛክሽኑ ይገባለታል። ትራንዛክሽኑ ሲገባለት በጣም የብዙ የሚገባለት ትራንዛክሽን የሱ ብቻ ሳይሆን ከሱ በታች የሚፈጠረው ዘር የልጅ የሱ ዝርያ ላይ ያሉት ይገባለታል። ያ ትራንዛክሽን ገብቶለት 2 ሚሊዮን ይገባል። ከዜሮ እስከ 1,999,999 ያለው 4% ነው። እዛ ትራንዛክሽናችሁ ሲሆን 4% ልክ 2 ሚሊዮን ስገቡ 8% ትሆናላችሁ እናንተ። ልጆቻችሁ ስቲሌት ናቸው 4% ናቸው ማለት ነው። ከነኛ ሰዎች ስንት ነው የምታገኙት? የእናንተ 8% አይደለ ኮሚሽናችሁ? የልጆቻችሁስ 4%። የአንተ 8% ሲቀነስ የልጅ 4% 4 ይሆናል። ስለዚህ ከአንተ ልጅና ከአንተ ልጅ ቤተሰቦች ላይ አንተ ልጅ አለ ከሱና ከሱ ቤተሰቦች ላይ በሙሉ 4% ታገኛለህ። ለምሳሌ 4% ማለት በቁጥር ስንት ነው የምትሉኝ ከሆነ በስንት ላስላላችሁ በ80,000 ነው እሱ ያሰላ ይመስለኛል 2400 ያለው። አንድ ሰው አንተ ሄዳ ኤጀንት ነህ 4% ነህ። አንድ ሆስት በስራ መጣ። አንድ ሆስት በስራ አንተ 80,000 ይላክለታል። 80,000 ሲላክለት እዛ ሰውዬ ጋር የሚደርሰው 56,000 ነው። ለምን? የመላኪያ 30% ፕላትፎርም ይቆርጣል። ከ80,000 ላይ 30% ስንቀንስ 56,000 ሆኖ እዛ ሰውዬ ጋር ይገባል። ፖይንት ማለት ነው። ሆስት ከሆነ አንተ 4% ነው፣ እሱ ሆስት ነው። 56,000 ሆኖ እሱ ጋር ይገባለታል። 24,000 ፕላትፎርም ቆርጧል። ከዚህ እሱ ጋር 56,000 ገብቷል። ስለዚህ ከዚህ እሱ ላይ ከገባው ከ56,000 ላይ አንተ 4% ኮሚሽን ማግኘት አለብህ አይደለ? ይሄ 56,000 ሲባዛ በ4% ስታደርገው 2,240 ታገኛለህ። ከማላይ ከዚህ ከነኚህ ከሆስቶች ላይ አንተ ደግሞ 8% ደረስክ። አንተ 8% ደረስክ ወይ በአንተ ስር ኤጀንት አለ። አንድ ኤጀንት ያ ኤጀንት ነው ኤክስቼንጅ አደረገው ወይንም የሱ ልጆች ነው ኤክስቼንጅ አድርጉት ብቻ። ወይ በአንተ ስር ያለ ኤጀንት ያድርግ ወይ የሱ ዘሮች ያድርጉ፣ ችግር የለውም። አንተ 8% ነው፣ በአንተ ስር ያለው ኤጀንት 4% ነው። ከአንተ 8% ላይ የሱ 4% ሲቀነስ 4% ይሆናል። ስለዚህ እሱ ይሁን የሱ ልጅ ይሁን የሱ የልጅ ይሁን ችግር የለውም። እነሱም አሁንም 80,000 ተላካላቸው እንበል። የሱ የልጅ ልጆች 80,000 ሲላክላቸው ያ ሰውዬ ስንት ይደርሰዋል? ያ ሰውዬ 56,000 ሆኖ ገባለት። አንተ 8% ነህ፣ በአንተ ስር ያለው 4% ነው፣ የሱ ልጆች ነው ያደረጉት። በመሃላችሁ አንተ 4% ኮሚሽን አለ። ስለዚህ 56,000 ሲደርሰው አሁንም አንተ ከዛ ሰውዬ ላይ 8% ሳይሆን የምታገኘው 4% ነው። አሁንም 2,240 ታገኛለህ ከዛ ልጅ ላይ ማለት ነው። አንተ ደግሞ አሁን ኤጀንት ነህ። ለራስ ደግሞ ጊፍት 80,000 ለራስ ጊፍት ብትሰጥ የምታገኘው 8% ነው፣ ሙሉ ታገኛለህ። ወይ ደግሞ አዲስ ሰው አንተታ አስመዝግበህ በአንተ ስር ፖስቶ ነው ገብቶ በራስ ስር ያ ሰውዬ ጊፍት ኤክስቼንጅ ሲያደርግ 80,000 ቢላክለት አሁንም ፖስት ስለሆነ ስንት ነው የምታገኘው? 8% ነው የምታገኘው። 80,000 ከሆነ የተላክለት 2,240 ታገኛለህ ማለት ነው።
ቢ ሌቭል ላይም ከገባ አንተ ቢ ገብተሃል 12% ነው ኮሚሽን። ቢ ስገባ 12% ነው ኮሚሽን። ሶ ኤክስቼንጅ ያደረገው ሰው ማን ነው ነው? አሁን ያንተ ልጅ ከሆነ ኤክስቼንጅ ያደረገው ሆስት ከሆነ ሙሉ 12% ታገኛለህ። ሆስት ከሆነ ያ ሰውዬ ኤጀንት ከሆነ ደግሞ ኤጀንት ሆኖ ስንት ፐርሰንት ነው? ዲ ነው ሲ ነው ቢ ነው? ቢ ከሆነ አታገኝም፣ እኩል ሌቭል ነው። ሲ ከሆነ ከ12 ላይ 8 ስንቀንስ 4% አለው፣ ምንም 4 ታገኛለህ። ያ ሰውዬ ዲ ከሆነ ደግሞ የሱ ልጆች ከሆነ ያደረጉት ደግሞ ከ12 ላይ 4% ስንቀንስ 8% ይቀራል። ስለዚህ 80 ሺህ ከሆነ የተላከለት እሱ ጋር 56 ሺህ ሆኖ ነው የሚደርሰው። ስለዚህ አንተ 8% ከዛ ሰው ላይ ትወስዳለህ ማለት ነው። በጥፍ 4480 ይሆናል። ግን ቀጥታ ያ ልጅ አንተ 12% ሆነ በአንተ ስር ገብቶ ሆስት ሆኖ ቢሆን ያደረገው ቀጥታ 12% ሲሆን 6207 ታገኛለህ ማለት ነው። እንደዛው እያለ ነው የሚቀጥለው። ቴዳ ይሄ ቀመር ገብቷል? እሺ አዳም ገስት ላይ ያላችሁም ያው የኔ ፋሚሊ ሆናችሁም የትልቁ ፋሚሊ ሆናችሁም አዳምጡ። ይሄ ነገር ያው ግራ እየገባችሁንም አስረድቻችኋለሁ። አይ ቲንክ ቴዳ ኔትወርክ ይዟል እና በዚህ ዌይ ነው የሚሰራው ማለት ነው። ሌላኛው እኔ አሁን ስለዚህ ሌላኛው ደግሞ ሀላን የሚመስል ፕላትፎርም ሰማይ የምትወጣ መሬት የምትገባ ታገኝም። ሀላይዝ ነምበር 1 ሶሻል ሚዲያ ፕላትፎርም ፕሪፔርድ ሰዎች። እሺ ሀላን የሚመስል ፕላትፎርም ኦኬ። ድጋሚ ነው ከምሬ ነው የምላችሁ። አሁን ጥቂት ቀናቶች ብቻ ታገሱ። ሌላ ፕላትፎርም ብለው የሄዱ ሰዎች ተመልሰው እንኳን ወደ ሀላ አይመጧትም። አሁን እኔ እዚህ ጋር ኤስ ነኝ፣ 20% ተከፋይ ነኝ። እኔ ኤስ ነኝ፣ 20% ተከፋይ ነኝ። ከዚህ ጋር ወጥቼ ሀላ የታባቱ ብዬ ሌላ ቦታ ሄጃለሁ። አሁን ሰሞኑን ሀላ የሚያመጣው ጉዳይ ሌላ ታሪክ ነው። ያኔ ደግሞ እኔ እዚህ ጋር በጣም ትልቅ ቲም አለኝ። ተመልሼ ወደዚህ ልምጣ ብል ከዚህ ጋር ተባረሬያለሁ። ሰዎች ከዚህ ጋር ተባረሬያለሁ። ስለዚህ ከዚህ የሄዱት በሌላ ፕላትፎርም አስተዋውቀው የሄደው ባን የተደረጉ ሰዎች ወደዚህ እንኳን ለመመለስ ቢሞክሩ አይቻልም። ያኔ ግን ምን እንደሚሰማቸው እኔ እሱ ነው በጣም የሚያሳስበኝ። በጣም ከባድ ነው። ይሄን ያህል ቲም ሰርታችሁ ባልሆነ በማይረባ ሰው ለምሳሌ እስኪ እኔ እዚህ ጋር አንድ ሰው በቀን 100 ሚሊዮን ትራንዛክሽን የሚያደርግ ሰው አለ። እዚህ ጋር በእኔ ስር የሆኑ ብዙ ልጆች አሉ። ከነዛ ውስጥ አንዱ 100 ሚሊዮን ያደርጋል። 100 ሚሊዮን የሚያደርገው ልጅ ወሰኩት ሌላ ቦታ ሀላጥሩ አይደለም ብዬ ወስጄው ከዚህ ጋር እኔ ወስጄው እዛ ጋር ደግሞ ለመስራት ሰው ይፈልጋል። እዚህ ጋር ያለውን ሰው ጥርፍቅ እያደረገው እዛ እየወሰደ ነው። ከዚህ ያ ሰውዬ እዚህ ጋር መጥቶ እየረበሸ ስለሆነ ይባረራል፣ ባን ይደረጋል። ዛሬ ወስጄው ነገ እንደዛ እያደረገ ተነገ ወዲያ ሰው ተባረረ። ከዚህ ፕላትፎርም ላይ ተባሮ ዛሬ የወሰኩት ዛሬ ምንድነው ጀስት ሮብ ነው። ሮብ ወደ ሐሙስ እየሄድን ነው። ጀስት ሮብ ነው ብላችሁ ያዙት። ሮብ ወሰኩት። ሐሙስ መጥቶ ሰው ከዚህ እየረበሸ ነው ፕላትፎርሙ። ሐሙስ ሰው ከዚህ በጣም ብዙ እየወሰደ ዓርብ ዕለት ተባረረ። ይሄ ልጅ ዓርብ ዕለት ተባሮ ቅዳሜ ወይ እሁድ ላይ ሀላ እሱ ይሄ ያ ፕላትፎርም ከሀላ ይሻላል ብሎ ነው እዛ ይሄድኩት እኔ። እሱም ከሀላ ይሻላል ብሎ አምኖኝ ነው እዛ ሄደው። ቅዳሜ ሀላ ሌላ ታሪክ ሆኖ ቢመጣ በ100 ሚሊዮን በቀን 50 ሺህ ብር ማግኘት ይችላል ይሄ ሰው። በቀን 50 ሺህ ብር ካገኘ ይሄ ሰው ሀላ 50 ሺህ ብር የሚያስገኝ እድል ይዞለት ቢመጣ እኛ ይሆናል? ይሄ ሰው ጤነኛ ይሆናል? ይሄን ሁሉ ቲም ገንብቶ በትንሽ ስህተት እሱ ልክ እሱ እንደሄደ ፕላትፎርሙ ጉዳዮችን ቀይሮ ቢጠብቀው እሱ መመለስ እንኳን በማይችልበት ሁኔታ ተባሮ፣ አንደኛ ይሄ ሰው ጤነኛ አይሆንም። ሁለተኛ እኔን እንደ ሰው አይቆጥረኝም። ያለውበት ፈልጎ ነው መጥቶ ሊገለኝ የሚመጣው፣ እኔ እርግጠኛ ነኝ። ይሄ አክሳሪ ነገር ነው። እንደዚህ አይነት ሰዎችን እንዳሰሙ ዛሬ የሆነ ቦታ ታካ ዘዋችሁ የሄዱ ሰዎች እናንተ ታካ ላይ ትሯሯጣላችሁ፣ እነሱ ታካ ላይ የሉም። አሁን ከታካ በኋላ 4 ፕላትፎርም ቀያይረዋል። እዛም ደግሞ እያቀያየሩ ዘዋችሁ እየሄዱ ነው። ታዲያ ምን ተጠቀማችሁ እናንተ? ይሄ ነገር ጥሩ አይደለም፣ ይቅርባችሁ። ሌላ ጥያቄ የሆነባችሁ ሰዎች ካላችሁ ጠይቁ።
እሺ ፋሚሊ ከላይ ያላችሁ ቢሆን ከላይ ያላችሁ ሰዎች ቁጥር እየጻፋችሁ አንዳንድ ቁጥር እየጻፋችሁ ጥያቄ ያላችሁ ትገባላችሁ። አሁን የፋዬ እንድታብራራ የፈለኩት ነገር ትክክለኛውን ቦታ ላይ ነክተልኛል። ትክክለኛውን ቦታ ነው ያስረዳልኝ። ምክንያቱም አሁን በዚህ ሳምንት በተለይ በጣም እየተከሰተ ያለ ነገር ይሄ ነውና ያለውን ዋርኒንግ ነው ነገር ልኝ የፈለኩ ነበረ። እሱ ነገር ደግሞ በደንብ ነግረሃል፣ ዳሰዋል። ፋሚሊ ከላይ ያላችሁ ሰዎች ጥያቄ ያለን የምትሉ ሰዎች አንዳንድ ቁጥር ጻፉ። ከዛ ውጭ ወንበር ላይ ሆናችሁ ጥያቄ የሌላችሁ ሰዎች ጥያቄ ላላቸው ብትለቁና በደንብ ብንረዳዳበት። ምክንያቱም ይህን መድረክ የፈጠርንበት መንገድ ቀጥታ ላይ ካሉ ሰዎች ትልቅ ኤጀንቶች ማለት ነው ምንም ሳይበረዝ ትክክለኛ እውቀት እንድናገኝ ነው እና ዳይሬክት ከነሱ ዳይሬክት መጠየቅ የሚፈልጉ ሰዎች ስላሉ ወንበር ላይ ሆናችሁ ማለት ጥያቄ የሌላችሁ ሰዎች ጥያቄ ለሚጠይቁ ሰዎች አንዳንድ ቁጥር ለሚጽፉት እድል ብሰጧቸው ደስ ይለኛል። ምክንያቱም ዋናው ትልቁ ነገር እዚህ ላይ ያው ጥያቄ እንዲመለስልን ዳይሬክት ከትልቅ ኤጀንቶቻችን እንዲመለስልን ስለሆነ ይህች መጠየቅ ባታደርገው ጥሩ ነው። ልቀቁ፣ በቃ ልቀቅ። ጥያቄ ካሌለው ልቀቅ። ከስሮ ነው ያዳምጥ። ካልተጠየቀ አይማርም። ለእናንተው ነው። ጥያቄ የሌላችሁ ወረድ። ወንበር ላይ የምትወጡ ደግሞ ማይክ አትያዝ። ማይክን አንሰና ጠይቅ። ጥያቄ ካሌለ ምን ትሰራለህ? ከስር ሁን። ጥያቄ ካሌለ ከስር ሁን። ጥያቄ ላላቸው ሰዎች ቦታ ልቀቁ ፕሊዝ። የምትገቡ ሰዎች ደግሞ እንግዲህ ቻለው። ሰሞኑን ሳይለንስ ብዙ ሰው ሳይለንስ ማንሳት አለበት። ጥያቄ ያሌላችሁ ሰዎች ከስር ሁኑ። ወንበራችሁ ያውላችሁ ያለ የእናንተ ወንበር ትነኩትና የእናንተ ያላችሁበትን ከስር ምንም ይመጣል መሰላችሁ? ሊቭ የሚል ኪዩት የሚል ይመጣል። ከዚህ ቤት አትወጡም፣ ከስር ሆናችሁ ታዳምጣላችሁ። ካልተጠየቀ አትማሩም። ይሄን ነገር በወረዱ ብለን በለመምጫ ባይሆን ጥሩ ነው። ጥያቄ ያላችሁ ቀጥሉ። ሚዩት ላድርግ። ወደ ጥያቄያችሁ። አይ ቲንክ ቴዳ ጥያቄ አለ፣ ከስር ጻፈው ጥያቄ። ይሄን ኔትወርክ ጥሩ አይደለም። አንዳንድ ቁጥር የጻፋችሁ ሰዎች ግቡ የመጨረሻው ወንበር ላይ 25 ላይ ጥያቄ ካለሽ ውረጅ ወይንም ውረድ። መጨረሻ ላይ ያለው ልጅ ጥያቄ አለኝ ራሴት ነኝ። እሺ ጥያቄ ካላችሁ መልካም ቀጥይ። ጥያቄ ምን መሰለህ? አሁን አንዳንድ ለመዝረፍ ብለው የሚገቡ ልጆች አሉና ኤክስቼንጅ ለማስደረግ ኮይን ከሰጠን በኋላ ያንን ሰው ብንጠራጠር ወዲያው ሪፖርት ብናደርግ ያንን ኮይን የምናተርፍበት መንገድ አለው። ወደ 7ኛ ሰማይ ይላካል እሱ። ቶሎ ብላችሁ ሪፖርት አድርጉ። ፔሮሎች እንዳይከፍሉት ይደረጋል። ልጁ ወደ 7ኛ ሰማይ ይላካል። ኦኬ ሪፖርት የምናደርገው ወደ እናንተ ነው። ኤጀንትሽ አለ አይደለ? ማን ነው ኤጀንትሽ? ኤጀንት እኔ ኤጀንት ብዙ ማረደችም ማሚላ ነው። ማሚላ በቃ ከማሚላ ቶሎ ትገናኛለሽ ማለት ነው። ማሚላ መስለሽ ነው ታዲያ? ማሚላ አትመስል። መርሐባሽ ዛሬ ነው። ሌላ ጥያቄ ያለው ሰው አለ? በቃ ጥያቄ ይሄ ነበረ። ያኔ ቶሎ ሪፖርት ካደረኩኝ ምን መፍትሄ ይኖረዋል ማለት ነው። ቶሎ ብላችሁ ሪፖርት ለማድረግ ሞክሩ። ለምለም 16 ቦታ ላይ ግቡ። 24 ላይ ጥያቄ ያለው ሰው 24 ላይ ጥያቄ አለ። አንተሽ ማለት ያው ኤክስቼንጅ ስናደርግ ማለት ነው በጣም ይወርዳልና ያ ኬዙ ምንድነው? ኤክስቼንጅ ስታደርግ ፖይንት ተቀምጦብሃል ያለ ኤክስቼንጅ ከማድረግ በፊት 40 ምንድን ነው? እስኪ ጥያቄ ግልጽ ስላልሆነ ኤክስቼንጅ ስናደርግ በጣም ዳውንወርድ ይሆናል። ለምሳሌ 40 ሺህ ወይም 50 ሺህ ፖይንት ቢኖር ቤትጎስቱ ወደ 10 ሺህ ምናምን እና 13 ሺህ 14 ሺህ 15 ሺህ ፖይንት ይሆናል። በደንብ ያዝልኝ። አሁን ካልኩሌሽን ላሰራ ነው። አንተ ያዝልኝ። 2,000 ነበረ መጀመሪያ 42,000 ነበረ እንዳትረሳው። ይሄ አንተ ነው። 42,000 ስለነበረ 80,000 ተልኮልሃል አይደለ?
80 ሺህ ሲላክልህ 80 ሺህ መመለስ እንዳለብህ እንዳትረሳ። 80 ሺህ ሲላክልህ አንተ ጋር 80 ሺህ አይደለም የሚደርሰው 30% የመላኪያውን ፕላትፎርም ይወስዳል አይደለ? ከ80 ሺህ ላይ 30% ፕላትፎርሙ ሲወስድ ትንሽ ቀን ፎከስ አሪፍ ነው። ከ80 ፕላትፎርሙ 30% ያነሳ የ80 ሺህ 30% 24 ሺህ ፕላትፎርሙ ያነሳል። ያዝልኝ 100 ሺህ ከሆነ የተላከልህ 30% ነው የሚቀነሰው፣ ግን 80 ነው የሚላክልህ። 80 የሚላክልህ 24 ሺህ አንስቶ 56 ሺህ ኮይን ያስገባልሃል። 24 ሺህ ፕላትፎርሙ ያዘው እዛ ያዝልኝ 24 ሺህ 80 ሺህ ተልኮልሃል። 24 ሺህ ወሰደብህ፣ አንተ 42 ሺህ ነበረ። ከዛ 100 ሺህ ሞላለህ አንድ ላይ 100 ሺህ ደግሞ ወደ 96 ሺህ አይደል የምትቀይረው? 100 ሺህ ወደ 96 ሺህ ስትቀይር ስንት ቀነሰ? 4 ሺህ አይደል? 4 ሺህ ቀነሰ። ቅድምዬ 24 ሺህ ተቀነሰ። 4 ሺህ እና 24 ሺህ 28 ሺህ ይሆናል አይደለ? 4 ሺህ እና 24 ሺህ 28 ሺህ ይሆናል። 28 ሺህ ስንት ነበረ? 42 ሺህ 42 ሺህ ነበረ። ከ42 ሺህ ላይ ይሄ የተቀነሰው ቀንሰው ከ42 ሺህ ላይ 24 ሺህ ነው ስንት ይሆናል? 30% ከፋይናል ማለት ነው። 30% ሲደመር 4% 30%ቱ ሲደመር መጀመሪያ ይወሰዳል። ከዛ ደግሞ ኮይን ስንመልስ ደግሞ 4% 80 ሺህ ከተላከልህ 30% 24 ይወስዳል። መጨረሻ ፖይንቱ ወደ ኮይን ሲቀይር ደግሞ 4% ይወስዳል። 28 ሺህ ተቀነሰበት። ከዛ ከነበረ ላይ 43 ሺህ ከነበረ ወይ 41 ሺህ ከነበረ ከ43 ሺህ ላይ የተቀነሰብን ስቃየት ወደ 60 አመጣው 14 እንደ መጠኑ አንተ ጋር ይተርፋል። ምናልባት 16 ሺህ ኮይን ከተረፈ መምጣት ያለበት 18 ሺህ ከሆነ 16 ከሆነ ፖይንት ላይ 2 ሺህ ይኖርሃል። አንድ ላይ ተደምራቸዋል 18 ይሆናሉ እንጂ 4% ነበር ያላገኘሁት። 30% እንደሚቆርጥ ኤጀንቴ ነግረኛለች። እሱም እያለች ነው። አሁን አንተ ኤጀንት አይደለክ? ምንኛው ኤክስቼንጅ ያደረገው የአንተ ልጅ ኤጀንት የሆነ ከሆነ ከሱ ትራንዛክሽን እንጂ ኮሚሽን አታገኝም። ምክንያቱም አንተ ማራት ነው እሱ ማራት ነው። ግን ኤክስቼንጅ ያደረገው ሆስት ከሆነ 4% ታገኛለህ። እንደገና ኤክስቼንጅ ያደረገው ራስህ ከሆነ ራስህ ሆስት ስለሆነ 4% ታገኛለህ እንጂ አሁን ብዙ ሰው የሚያስበው ኤክስቼንጅ 40 ምናምን ሺህ ነበረኝ ኤክስቼንጅ ሲያደርግ 10 ምናምን ሺህ ተመለሰልኝ ኤጀንት ወሰደብኝ ብሎ ነው የሚያስበው። እኔም አላሻችሁ ሌላ ቤት ላይ እንደዚህ ሲነሳ ሰምቻለሁ። እኔም አስቤያለሁ መጀመሪያ ስምት ግን እኔ ሽንጤን ገትሬ ነው የጠየቅኩት። በደንብ ነገሩ ቼክ ማረኩት ትክክል ነው። ከዛ አላመንኩም። አሁንም እንደዛ ሲሉኝ አላመንኩም። ምን አደረኩኝ? ራሴ ኤጀንት ሆኜ አዲስ ነው አንጥቼ ኤክስቼንጅ